አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ ፊያ ሁሉ ሰላም ከኔ ጋር ሁሉ መልካም ነው አልሐምዱሊላህ። ቪዲዮ ዛሬ በጣም ጠቃሚ ነው። እንዲሁ እንዳያልፋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው በማየት ቪዲዮውንም እገዙኝ እላለሁኝ። እንዲሁም ለሚመለከታቸው ሰዎች አድረሱልኝ። ቪዲዮ የሚጀምረው ታሪኩ በእኔ ላይ የተፈጸመ ነው። ምናልባት እንደኔ እንዳይሆኑ አንድ ሰው ሁለት ሰው ብናድን በእኔና በእናንተ ስበብ ቀላል ነገር አይደለም እና ሸር አድርጉልኝ ፕሊስ። ቪዲዮ አልበላም አልጠጣም ብዬ የሰራሁትን ብር ሲደክመኝ አላርፍም፣ ሲያመኝ አልታከምም፣ ሲርበኝ አልበላም የፈለኩትን ነገር ብዬ ያጠራቀምኩትን ብር በከፊል ተከድቼ ነው። አንድ አይሉ 13500 ሪያል። ፕሊዝ ሸር አድርጉት ለሰዎች ድረስ፣ ሰዎች ይማሩበት። ይሄ እንደሚያደርገው ሰውዬ ዛሬም ድረስ የሰዎችን ብርና ሰዎችን እያመጣ እያጭበረበረ እንደሆነ ስሰማ ነው በዚህ ቪዲዮ ለመስራት የተገደድኩት። ምናልባት እንደኔ እንዳይሆኑ አንድ ሰው ባዲን አንድ ሰው ይሄን ነገር ቢሰማና ቢተርፍ ከዛ አደጋ ብዬ አሰብኩኝ። ዝምታም እንጂ ከዚህ ቀደም አላወራሁም። ለዛም አላህ ይፍረደኝ ብዬ አልቅሼ ዝም ብያለሁ። ሁሉን ነገር ለአላህ ሰጥቼ ምናልባትም ደግሞ በዚህ ነገር የሚረዳኝ ካለና አስመልስልሻለሁ የሚል ካለ አልጠላም። ግን ከኔ በፊት የኔ አንዴ ሆኗል። አላህ እንግዲህ ለኸይር ሊሆን ይችላል። አንዳንድ ሙሲባ ሲመጡ ለኸይር ነው ብለን ማሳልፉ ደህና ነው። ሁልጊዜ ስሞታ እንዳይሆን አላህ እንግዲህ አንድ ሙሲባን ሲያመጣ ለምን እንደው እሱ ያውቀዋል። ምን አይነት ችግር መልሶበት እንደው ምን አይነት ችግርን በዚህ ነገር አካክሶልን እንደው እኛ አናቅም፣ እሱ ብቻ ነው የሚያውቀው። እና እኔ ታሪኩ ዛሬ 3 ወር ነው እንደዚህ የሆነው። ወንድሜን በኢቃማ ለማምጣት ከፊል እየፈለኩ ነበር። ከፊል በደላላ እና በጀማ የሚባል ነገር አለ። የጀማዎቹ ይሻላሉ። ደላላ ደግሞ ያው ደላላ ነው፣ ሁላችንም እናውቃለን። እና እኔ የጀማ ከፊል ነበር የፈለኩት። ጀማ አስፈልግ አገኘሁኝ። ያማጣችኝ ሰውየው ያገኘችልኝ ልጅ አላውቃትም፣ ግን እሷን የሚያውቃት ሰው ነው ያመጣልኝ። እሷንም በአካል አያውቃትም ሰውየው በስልክና የእሷ የእህቷ ልጅ የሚሆን አብረው ይሰራሉ። እንደዛ ሆኖ የመጣው ሲጀምር እና ሰውየው ጋር ቀጥታ ሙባሸራ ተደዋውለን አወራን። በሰው ሳይሆን እኔ እና እሱ። ከዛም ተገናኘን። መጀመሪያ 500 ሪያል አስገቢልኝና በአካል መጥቼ ብሩን እንዲወስድ አለኝ። ተዋዋልን። በአመት ስንት እንደሚያድስለት አሁን በስንት እንደሚወስደው ያኔ ከዛ እንደዚህ አይነት ነገር ተስማማንና እሺ ብዬ 500 ሪያል በባንኩ አስገባሁኝ። የመጀመሪያ 7000 ሪያል በእጁ እንዲሰጠው ተስማማንና 500 ሪያል ባስገባሁለት በ3 ቀን ልዩነት 7000 ሪያሉን መጥቶ ሚስቱ ጋር ነው። ብቻውንም አይደለም ሌባ ነው እንዳልጠረጥር። እኔም 2 ሰዎች ጋር ከኔ ጋር 3 ሆነን ሰጠነው ያንን ብር። ቪዛው እንዴት ተገዛ እንዴ አሳየኝ። ይውሻለሁኝ ገዝቼዋለሁኝ። ቀጥታ አሰራለታለሁኝ። ሙሳነድ የሚባል ነገር አለ። ሙሳነዱን በዚህ ብር አስጨርስለታለሁኝ። ቀጣይ ክፍያ ይሄን ፕሮሰስ ታስጨረስኩ ነው የምከፍልኝ አለኝ። ኦኬ ብዬ ተለያየ። ልክ ብሩን በከፈልኩት በ5ኛው ቀን እኔማ አላሰራም በዚህ ብር ጨርሽልኝና ሁሉንም ስጨርሽ ነው የማሰራው አለ። እንዴ እኔ እንደዛ ብለኸኝ እሺ ብዬ ምናምን ስለው ላ ብር መጀመሪያ መጨረስ አለበት። የመጀመሪያ ስራ አይደለም፣ ብዙ ጊዜ ሰርቻለሁኝ። ብሩን ጨርሽልኝ ሲለኝ ጀምሬያለሁ። 7500 ሪያል ሰጥቻለሁ። ብዬሽ አካውንት አንጣ፣ ይሄንን እንኳን ደረሰኝ ለያዝ ብዬ በአካውንት ነው ማስገባለሁ። አካውንት ሲልክ አካውንቱ ደግሞ አይሰራም፣ ሲደጋገም አይሰራም። ሌላ ቅያሬ አካውንት አንጣ እምቢ አለ። ሲሰጠኝ ያም አይሰራም። ምን አይባች አካውንቱን ኦፍ አድርጎት ሊሆን ይችላል። እንደዚህ አይነት ነገር ካለ ኦፍ ነው ኦን የሚባለው ማለት ነው፣ እንዳይሰራ ለኔ። አልሙሂም ያ ብር ናናው ሰርስለው 300 ሪያል የምሽዋር ክፈይኝ። እኔ ደረሰኝ መያዝ ፈልግ ነበር። 7000 እንደምንም ሰጠው ሆነ።
ግን የሆነ እንዴት እንደዛ ብሎ መልሶ ቃሉን ያጥፋል ብዬ ስጠረጥር እችን 6000 እንኳን እንደምንም ደረሰኝ ለያዝ ወደፊት ቢከዳኝ እንኳን 6500 አስጥላለሁ በሚለው አልሆነም። አደራ የምለው ነገር እንደምንም ብላችሁ ደረሰኝ የሌለው ነገር አትስሩ። ደረሰኝ ሲኖራችሁ ደረሰኝ ነገ በህግ ቢይዘው አገኘዋለሁ በምትሉት ነገር ላይ ብቻ ሰሩ፣ ተዋዋሉ። ስታበድሩም ሳይቀር በባንክ ቢሆን ጥሩ ነው እና አማራጭ የለኝም። ብዙ ጊዜ 3 ቀን 4 ቀን ተሞከረ እምቢ ሲል ያንን አንድ ሀሳብ አመጣ። ጓደኛዬ አንቺ ያለሽበት ሀገርና በሱ ለካሽ ስጪው ለሱ እኔም ተመመጣ አልከፍልም ብለሻል የሚሸዋር ባንኩም እምቢ ታለ ስጪው ለሱ ሲለኝ አማራጭ የለኝም እና በስተመጨረሻ ሰዓት 2000 ሪያል ገባ በባንኩ። ስንት ቀረ? 4000 ሪያል እና 4000 ሪያል ይዤ ሄጄ ለጓደኛው በካሽ ጓደኛው ይገርማችኋል ወደው ሲሐውለው ነው የተቀበለው ባንኩ የሰውየው የዚህ ከፊሉ። እኛን ግን ምን እንዲያደርገን አላህ ይወቅ። አላህ ስራውን ያስጠው። ብዙ ቀን አልቅሻለሁ፣ ወላሂ ብዙ ቀን አዝኛለሁ። እኔም ብር በጣም ለፍቼበታለሁ። ሲደክመኝ አልተኛም ወላሂ። ኩላሊቴን እያመመኝ ነው፣ እግሬ እያበጠ ጅማቴ በቃ ጥቁር ሆኖ እንደዚህ የሚሄድበት መስመር እስከሚታይ ነው። በስራዬ በጣም ከባድ ነው። ያን አላህ ይፍረደኝ፣ አላህ ይወቀው። ማውጋቱ ምንም ዋጋ የለውም። እና ወሰደ ሁሉንም ብር። ስንት ወሰደ? አሁን 13500 ሪያል። ከዛ በኋላ በሶስተኛው ነው በአራተኛው ቀን እኔ እዚህ ጨርሻለሁ፣ አዲስ አበባ ኤጀንሲ ሂድና የፓስፖርቱን ፎቶና ፓስፖርቱን ይበል ይዞ ይሄድ ያለሽ ወንድሜ ላይ ደውዬ ሂድ። ወንድሜ አዲስ አበባ ሄዶ 15 ቀን ቢጠብቅ 15 ቀን ነው 10 ቀን ቢጠብቅ ወፍ የለም። ኤጀንሲዎቹ ቁጥራቸውን ሰጥቶ የነበረ ስደውልላቸው ወሬ እንዲህ አይነት ሰውኛ ጋር አላሰራም፣ ዝም ብሎ ነው እየዋሸሽ ነው ተበልተሻል አሉኝ። እንዴት ነው? በቃ እንደዛ ነው፣ አላሰራም። እንደገና ወንድሜን እባክህ ተመለስ፣ ውሸቱን ነው፣ እንደገና አስተካክዬ ትመጣለህ፣ እንደገና ጠይቄው ይሰራልሃል ብዬ መቼም ወንድሜ ያላችሁ ታውቁታላችሁ። ኢትዮጵያ ሰው ያላችሁ ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። አንዴ ቀልባቸው ተቆመ እሺ አይልም ወይ በዙ በባህር መተው ያከስሯችኋል፣ ወይ ደግሞ ወጉል ነገር ነው የሚያስቡት። አንዴ ልባቸው ተሸፈተ። ተዛ ደወልኩኝ፣ ጠየቅኩት፣ አወራሁት። እኔ ጨርሻለሁ፣ ከኔ ጋር ምንም የለም። ከዛ መክተብ ቁጥር ሰጥቶኝ ነበር የአዲስ አበባ ብያችሁላ። እባካችሁ እናንተ ምንም ታላወቃችሁ እዚህ የሚሰራውን የሳኡዲውን ያረቡን ቁጥር ሰጥኝ ስላቸው ሰጥቶኝ። ስደውል ሳናግረው ይሄ ሰውዬ የወንድምሽን ፎቶ እና ስልክ ቁጥሩን የፓስፖርቱን ኮፒ ማለት ነው ልኮልናል። እኔም ልኬለት ነበር ለከፊሉ መጀመሪያ ልኮልናል። ነገር ግን ሙሳንድ ሰርተን ስንልክለት ደረሰኙን ብሩን አስገባ ስንለው እምቢ ብሏል አሉ። ምን አይነት ሰው ነው ብሎ ራሱ ሪከርድ የተደራረጉትን ቮይስ ላከልኝ። እምቢ እንዲያላቸው እኔ እና እሷ ተነጋግረናል፣ አያገባችሁም ምናምን እንዲያላቸው እኔ እና እሱ እኮ ምንም አልተነጋገርን፣ እንዲሰራለት ነው ያወራነው። አሁን ከዛ እዛ ላይ ነው እንደተበላው እዚህ ጋር ነው የነቃሁት። ብለምነው ባስለምነው ሚስቱን ባናግር በቃ እምቢ አለ። አላህ ይፍረደኝ። እኔ ወላሂ የኩላሊት ታማሚ ነኝ፣ ያመኛል። እንደዚህ ሆኜ ሰርቼ ያገኘሁትን ገንዘብ እንዴት ኩርት ሰራኛለህ? እኔ አንዲት ምስኪን ሰራተኛ ምናምን ስለው ተፈለግሽ ከአባ ዘንድ ሄደሽ አልቀሰሽ ዱአ አድርጊ፣ እኔ ምንም ነገር አልፈራም አለ። እንደዚህ ነው አለኝ። ወላሂ እንግዲህ ሙስሊም ነኝ ብሎ ነው እየማለ እየተገዘተ እኔ ለልጆች ሐራም አላበላም እኔ ሙእሚን ነኝ እያለ ነው የተቀበለ። መቼም ሌባን ይሰርቃለሁ ብሎ አይቀበልም። በእርግጥ ግን ፕሊዝ ተጠንቀቁ። ይሄ ሰውዬ መጀመሪያ ላይ በቃ እንዲያልኳችሁ ነው፣ በጣም ነው ጥሩ ሰው የሚመስለው እጁ ውስጥ የሚገባ ድረስ ሁሉም ከፊሎች። ግን ሰውዬው አሁንም ድረስ የሰው ብር እየበላ ነው፣ ሰው እያመጣ ነው ብለዋል። እኔ ስልኩም ከፈለጋችሁ ስሙንም ከፈለጋችሁ እንትን አስቀምጥላችኋለሁ ወይ ያሰማችኋለሁ ወይ ቁጥሩን እንትን እላችኋለሁ ማለት ነው። ታስፈልገ ኮሜንት ላይ ከጠየቃችሁኝ በዚህ ልረዳችሁ እችላለሁ። እንዲያትሸወዱ። የሚኖረው መካ ነው።
ግን ጅዳም ሆኖ መዲናም ከፊል ሆናለሁ እያለ በሆነበት ሀገር ሪያድም ሊሆን ይችላል እችላለሁ እያለ እየበላን ብዙ ሰዎች አስለቅሷል። አንድ ልጅ ራሱ አምጥቶ በኋላ ሰራተኛትን ጠይቃት በመጣ በ3 ወሩ ተናዙል ፈልግ ወደ ስንት ሺህ ሪያል ብርም ጨምሮበት ከ14,000 ተዋውለው ወደ 16,000 10 ምናምን ሺህ አድርጎበት ተመጣ በኋላ ልክ በ3 ወር ተናዙል አድርጋል። አስቡት እንግዲህ እና ያንን ብር እኔ ሙሉ በሙሉ ካለኝ በኋላ ሰደበኝ። ጭቅጭቅ ሲበዛበት ስጠይቀው አላህን ፍራ ብዬ የተለያዩ አላህን አፈራም የሚል ቋንቋዎች ስላላህ ሰዋራ ጭቅጭቅ ብሎ ብሎክ ነው ያደረገኝ። እብድነሽ ምናምን ብሎ ሰደበኝ። ምስቲቱንም ቮይስ በሰራተኛ አማካኝነት እንዲደርሳት አደረኩኝ። እንዴት ነው ለልጆች ሐራም ሲበሉ ዝም የምትዩ? እኔ አፉ አለልም። ስንት ወኔ እንዳመጣሁት አላህ ያውቃል። አላህ ሰዓት ያድርግባችሁ። ዱንያ አኺራችሁን አላህ ያበላሸው። ሀቄን እንደበላችሁት ሁልጊዜም እናንተም ላይ ከሂደት ይድረስ እያልኩኝ ላኩላት ማለት ነው። ኧረ ወይ ቅንጥ ምንም አላለች። እንዲያውም እየደጋገመች እንዲህ እያለች ነው ለምን አመልሱላቸውም በእኔ ጀማዓ እኮ ነው የመጡት ምናምን እያለች ስትነግራቸው ሰራተኛይቱ አመልሽላቸው ዝም በይ አትንገሪልኛም ቀንሻቸው አለቻት አሰሪቱ። ወላስ ጓደኞቼም ስጠይቋን ነበር አጨቀጨቆኝ ይላል ሰጣለሁኝ ሁሉንም ነገር ብዬ ዝም አልኩኝ እላችኋለሁ። እንደገና በደላላ ይባላል የሀገሬ ሰው ነው ከፊል ፈልጎልኝ ሌላ ብር እንደገና 14,000 ሪያል ከፍዬ ወንድሜን አመጣሁኝ። በባህር መጥቶ ድንበር ላይ የጥይት ራት ከሚሆን ተበድሬ ምን ብዬም አመጣሁኝ ወላሂ። ምክንያቱም አማራጭ የለም። አንዴ ቀልቡ ሸፍቷል። አዲስ አበባ ደርሷል። ልትሄድ ነው ተብሏል። እንዴት ብዬ ሊሄድ ነው ተብሎ ተወርቶም ሲያበቃ ልቡ ፈልጎም ልቡም ሸፍቶ እንደገና በቃ አልሆነልኝም ማለት ልብ መስፈር ስለሆነ እኔ መቼም አረብ ሀገር ያለች ሴት ሻማ ናት ይባላል። እሷ እየቀለጠች እሷ እየፈረሰች በዙሪያው ላለ ሰው ታበራለች የሚባለው እውነት ነው። ይሄን ያለ ሰው እንደ እውነት ተናግሯል። ወላሂ አላህ እኛ እንዴት ነው እንደምናድር እንደምንውል እሱ ነው የሚያውቀው። እና ሁላችሁም ጥንቃቄ አድርጉ። የሰውየው ድምፁ ራሱ ወይስ አለ አሰማችኋለሁ ካስፈለገ በድምፁም ይታወቃል። የሆነ ቀዝቃዛ ነው። ስልኩም ታስፈልጋ አስቀምጣለሁ እንደነገርኳችሁ ቪዲዮ እንዳይረዝመባችሁ ከዚሁ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።